አሰላሙ አለይኩም የተጅዊድ ትምህርቶቻችን ቀጥለዋል። ባለተቃራኒ ባርየ ንባብ ነዛሪና ኢነዛሪን በሶስቱም ጉሮሮ፣ ምላስና ከንፈር መካነ ንባቦች ያላቸውን ሁኔታ አጠር ባለመልኩ እንመለከታለን። ኢነዛሪ የአረበኛ የጉሮሮ ፊደሎች ሀ፣ ሐ እና ኸ ናቸው። በመጀመሪያ የሩቅ ጉሮሮ በሩቅ ጉሮሮ የሚወጣው ሀ የሚፈጠረው የሀብለ ድምፅ አውታሮች በመቀራረባቸው ሲሆን መቀራረባቸው እስከ መዘጋት ባለመድረሱ አየር በሰፊው እንዲንቀሳቀስ ይፈቅዳል። በመሆኑም ኢነዛሪ ተብሏል። በሳድስ ድምፅ ስንመለከተው ወይንም ሱኩኑን ስናይ እህዲነ ሲራጠል ሙስተቂም ዋህጁርሁም ሀጅረን ጀሚላ ኢተኸዙ ሃዘል ቁርአነ ማህጁራ እንላለን ማለት ነው። በግዕዝ በካብና ሳልስ ማለትም በፈትሕና በዶም እንዲሁም በከስር ሃዛ በያኑን ሊናስ ሃ አንቱም ሃኡላ አልሃኩም ተካቱር ማእዋሁም ናር ወሁዱ ኢለ ጠይብ ኢን ሁወ ኢላ ዚክሩን ሊልዓለሚን ሰኸረሃ ዐለይሂም ፈሂየ የውመኢዝን ዋሂያ ወለዚነ ሁም ሊፉሩጅህም ሓፊዙን እንላለን ማለት ነው። የሀብለ ድምፅ አውታሮች መቀራረብ ወደ መዘጋት የሚቃረብ ከሆነ ደግሞ ኢነዛሪነቱ ቀርቶ ነዛሪ ይሆናል። ያን ጊዜ ሀ ሳይሆን አ ይታያል ማለት ነው። መሀል ጉሮሮን ስንመለከት በመሀል ጉሮሮ የሚወጣው ሀ የሚፈጠረው የጉሮሮ መተላለፊያም በማጥበብ ሲሆን ጥበቱ እስከ መዘጋት ባለመድረሱ አየር እንደ ልብ እንዲንቀሳቀስ ይፈቅዳል። በመሆኑም ኢነዛሪ ተብሏል። በሳድስ ድምፅ ወይንም በሱኩን ስንመለከት አራሕማን ዓለመ አልቁርአን ሁወ አለዚ አሕያኩም ሱመ ዩሚቱኩም ወትሩኪል ባሕረ ረህዋ። እንዲሁም በግዕዝ ከአብና ሳልስ ማለትም በፈትሕ በዶምና በከስር አልሓቀቱ መልሓቃ አልሐቁ ሚን ረቢክ ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ ፈሲሑ ፊል አርድ ማኒዓቱሁም ሕሱኑሁም ወአዚነት ሊረቢሃ ወሑቀት ገፉሩ ረሒም ላ የስተጢዑነ ሒለህ ወላ ተሒነ መናስ እንላለን ማለት ነው። ጥበቱ ወደ መዘጋት ሲቃረብ እስትንፋስ እንደ ልብ መተላለፍ ይፈቅዳል። ያን ጊዜ የእስትንፋስ እንደ ልብ እንዲተላለፍ አይፈቅድም። በዚህን ጊዜ ኢነዛሪነቱ ቀርቶ ነዛሪ ይሆናል ማለት ነው። ቅርብ ጉሮሮን ስንመለከት በቅርብ ጉሮሮ የሚወጣው ኸ የሚፈጠረው የምላስ ስር ከላንቃ ልል ክፍል ጋር ሲገናኝ ሲሆን መገናኘቱ እስከ መላተም ስለማይደርስ አየር እንደ ልብ እንዲንቀሳቀስ ይፈቅዳል። በመሆኑም ኢነዛሪ ተብሏል። በሳድስ ድምፅ ስንመለከተው ወአኸረጀ ለሁም ዒጅለን ጀሰዳ ወዝሩዕን ወነኽል ወዩኽሪጁኩም ኢኽራጃ። በግዕዝ በካብና በሳልስ ወይንም በፈትሕ በዶምና በከስር ደግሞ ኻሊዲነ ፊሃ ወኢዛ አኸዝና ሚታቀኩም ወይም ወኢዝ አኸዝና ሚታቀኩም ወለቀድ ኸለቅነል ኢንሳነ ሚን ሰልሳል ኹዙ ማ አተይናኩም ወቃሉ ለን የድኹለል ጀነተ ኢላ መን ካነ ሁዳ ወኹዙ ሒዝረኩም
አላ ተተኺዙ ሚን ዱኒ ወኪላ ወሚን ኺዝይ የውሚኢዝ ፈጃሱ ኺላለ ዲያር እንላለን ማለት ነው። መገናኘቱ እስከ መላተም የሚደርስ ከሆነ አየር እንደ ልብ እንዲተላለፍ አይፈቅድም። በዚያን ጊዜ ኢነዛሪነቱ ቀርቶ ነዛሪ ይሆናል። ፊደሉም ኸ መሆኑ ቀርቶ ወደ ኸ ይለወጣል ማለት ነው። የዛሬው ዝግጅታችን እዚያ ተጠቃሏል። በሌላ ዝግጅት ተመልሰን እስከምንገናኝ ኢንሻአላህ በደህና ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።